ወጣች በጽናት አሸንፋት። ጀግና ናት ሩታ ጀግና ናት። አብሪሽ ሊጥላት ብዙ ተንኮል ሸረበ፣ እሷ ግን አልወደቀችም በጽናት አሸነፈች። ህዝብ ሁሉ ወደዳት ፍቅሩን ሰጣት። ውጭማ ሄርሜላ እቅዷ ሸፈባት፣ በውርደት ቀረች እውነት አሸነፈች። ሩታ ጀግና ናት። የሰው ቤት አፍራሷ በውርደት ተሸነፈች። እግዚአብሔርን ግቢና ስቶሪን አድርገዋል። እንዲሁም ማለት ነው የማን ቤት እንደሆነ እንደሆነ ሚሽን ያደርገችና የሩታዬና ቆይ ልንገራችሁ፣ የሩታ ኦሮሞዋ ናት። የሩታዬንና የኢሳቅን ፕሮፋይል ስታረግ የነበረችው ልጅ የት ስቶሪ አለ የለን? ቲክቶክ እና ኢንስታግራም የለ? እኔ ልግባና አለ ሄድና ላይ አለ ማሪ የለም አለ ሌላ ህንድ ኢደ ጋር አለ ሌላ ህንድ የለም። ቲክቶክ እና ኢንስታግራም ነበር ወይስ ሌላ ቲክቶክ አላት ሩታ እና ማን አውቀው? አያችሁ እኔ ዜና ማመጣው ዜና አያችሁ ዜና እንዴ ያላለ አትናገሩ። ኦኬ እኔ የፖስተኩት ቪዲዮ አለ ኑሮ መድረስ ምን በቃ ለቅሶ ድረሱ ምንም ባይኖር የሚለው እንኳን ሰው ይሻለኛል። ምን እንጨት ከወደቀብኝ እኮ ሞትኩኝ። ኦኬ ሌሎቹ እኔ በመግጃዬ ምንም ባይወርቅብኝ ደስተኛ ነኝ። እንደፈቀደው ሰው ይሁን። ኦኬ ሌሎቹ ሁለት ሰው ብለዋል። ኦኬ ጥያቄና መልስ ታቋን መለስነላት። ገባችሁ አይደል? ይህ ነው ሰው ሲወቅብሽ ከማን ታነሺዋለሽ? እንጨት ሲወቅብሽ ግን ከሰው ጋር ተባብረሽ ታነሺዋለሽ። መልሱ ይሄ ነው። ጥታ እንደዚህ ነው መልሱ። ዛሬ ዘፈኗን ክፈቷት። አንዳንዴ ዘፈኗን ክፈቷት። መገነኔ ሰረቀችሁኝ። እንግዲህ ተሰረኩኛ። አይቼዋለሁ፣ ባልሽን አይቼዋለሁ። መገነኔ ተበላሁ። ኧረ እንደው ማሻአላህ አይቼሻለሁ። እንዴት ነው የምትሳሳው? አታውቂም ይበል ባል ሲመጣ እንዲህ ነው እንደሚሰማው። ኧረ ተይ ልጅ ጓደኛዬ ናት። እኔ ደግሞ የእውነት አይታው ነው ብዬ ከዛ እንዲህ ሄዲያ እንዳገር እያልኩኝ ግራ ገብቶኝ አንቺ ወይኝነት እናንተ አንድ ያላችሁ። ኧረ ቆይ ማሮቸው ውዶች አንድ ነገር ልንገርሽ። ፉፉዬ ምን ነው የሆነ ሰው እየቆርጇ አንሳ ምን አይዲያ ያላችሁ ሽሞኛ መጣኝ። አይዲያ የት አላችሁ? ኧረ ፉፉ እንዴ አይዲያ ማቻለ ሁሉ ነገር ከሩታ እኮ ነው የሚቆረጀው። አንቺ ለማበስ ብቻ ቆይ እኔ ለዚህ መልስ ፉፉ ብቻ ናት የምታስታውሰው። በነገራችን ላይ ፉፉ ትላንትና የሚዲያ አህያይቱ ስትሆን የቆየው ወገቡን እያቀፈችው የቆየው ዳኒ ጋር ጨዋታ ሲጫወቱ ይህን ሀራካት የተጫወተችው ሩትዬ ናት። ሳ ወለላ ፉፉ መልሽልኝ ለዚህ መልስ ወንዴን ይሄት አለጋጋሱስ ምኑስ እንዴ አንደኛ ሩትዬ በጎዲ ናት። ቆይ ሩትዬ በጎዲ ናት። ይቺ ግን በክፍት ናት። ያ ሁሉ ነገር የሩታ እኮ ነው። ሁሉ ነገር የቆመን ተሰጥታለች እንትና ላይ ማለት ነው። ማነው ስሙ የሄደችበት ዙባይ ላይ ስትሄድ እኮ ሩታዬ እኔን ለመሆን እየሞከርሽ ነው። ሁሉንም እኔን ለመሆን የኔን አዲስ ነገር አንቺ
አዲስ ነገር አረ ደግሞ ዛሬ ጉድ ሰምቼ ባሌ ቶክቶክ ላይ ነው ያየሁት። ባሌ ኮረሪማው ምን ልፈልግ ያለሽ ምን ተረጀው አድናቂዎቿ ማለት ነው። ማታ ጌሙ አብቅቶ ያንን ቅድም የነገርኳቸው ነግራቸውም ሲሉ ለምንድን ነው ለብሳ ያልመጡት ሁለታቸው አንድ ላይ ትርጉሙ ለምንድን ነው የቀረው ብሎ ምድር አቀለጡ። ለምሳሌ እንዲዋሉት እና ለምን አልተለበሰ ለምንድን ነው አልገባንም። አጣሩ ማለት ነው። የሰው ሰው መሸቀያ መሆን ነበር እንጂ ሳዲቋበል እኮ ሰላምን ያረጋል ስቱዲዮ ማርካ ታጋችሁ እንዴ ሩስታ ይላል። እየጠየቋት እኮ ነው። አትጠይቋት። ቅንቅናም ሆነ በማዕበል ቆማ ክብሯን አስጠብቃ ሩታ ጀግና ናትና በእርግዝና ወራት ልጆን ይዛ ወጣች በጽናት አሸንፋት። ጀግና ናት ሩታ ጀግና ናት። አብርሽ ሊጥላት ብዙ ተንኮል ትንሽ ናት ለምን አጭራረቻት ነው ፎቶ ላይ ነው ያዩት። አንዴ ስሚኝ፣ አሁን ስንት ሰው አለ መሰለኝ? 17 ሰው አለ። 10 ሺህ አላስገባም ብሎ አልገለብጣቸው ቀናም ሆነ። ስንት ነው የቀረሽ? 9700 ዘግቼ እንዴ እሷስ ትንሽ ነው የቀረሽ። በሰፊው ሁኒ ታብታም ያለ ማን የገሙጋት እያለሽ ነው። ጀግና ናት ሩታ ጀግና ናት። አዎ ጀግና ናት። አብርሽ ብዙ ነገር ሸርቦባት ማነው ግን ያው ትክክለኛ የሱ ስሜቷን ነው የገለጸችላት። ማሻአላ ተባረካለ በእውነት ላይ ገባ በዛ ላይ ይሄን ደግሞ የተወራ ነገረዋል። አተነቃለሁ ኮሜንት ነው ይያለ በዚህ አልተግባት ብለ በዛኛው ያለው ወይ ምናምን ይያለ ኮሜንት ያነገው እሷ እንደዛ ስትስቅ እንደዛ ስትጨፍር እንደዛ ስትፍነቀነቅ አይኑ እሷ ላይ ነው። አሃ እያለ እየሳቀ እሷ ላይ ነው አይኑ እንደዛ ስትሆን። እናቴ የሆነ ኮሜንት ማለት ነው ምን እንዲያሉ ሰምተሻል? የሆነ ኮሜንት አሁን ከዚህ ቪዲዮ በኋላ ከ30 ደቂቃ በኋላ ታያለሽ አለች። ተባኮታ ታረዳይ ነይ ተባረደች ገባ ወዳው ማለት ነው እንደዚህ ቪዲዮውን ጋረደች። ቪዲዮውን ካሜራውን ነገረችው ባባውሪ የመጥቶ ነው ታ እየገባ ማጣኔ አሜሪካ ጋረደችው። እናንተ ታላያችሁ ለምትባቸው ነው እና ጋር ገባ። እሱ ሲገባ ሜሪ ካሜራውን በእጇ ያዘች። የድሜታ ጊዜ ወይ ሜሲ ሊሆን ይችላል። የዚህ እና ብታቤት እኮ አንድ ዶር ነው። ስለዚህ አንድ ዶር ነው ጀረስ አድርጎ መግባት ነው። እንዲህ ይላሉ ወዳው ደግሞ ከእናንተ ወጣሁኝና አብሬሽ ሲሄድ ወጣ እሱ ሲሉን የተከታተሉ የከፈቱ እንደው ብዬ እሱን ጥላ አድርገው ሄርሜ መሸነፏን አብርሽ በጣም ነው የሚፈልገው። አስመሳይ ነው። በጣም ነው ሄርሜ እንድትሸነፍ የሚፈልግ። አልፈለገማ በ90,000 ብር አንበሳ
አቤላ አንድ አንበሳ ብሩካን 5 አንበሳ ቢወርድላት ታሸንፍ ነበር። መሰሪ እኮ ናቸው። ሩታ ደመቁ እንድታሸንፍ ይፈልጋሉ። በእሷ እየሸው ይላሉ። ባያችሁ ደግሞ ማለት ነው እሱን አንበሳ እንደዚህ የሚሉት አብርሽ ውሸቱን ነው፣ አስመሳይ ነው። ሞኝና ፌርሜላ እያሉ ነበር፣ መጠቀም እያሉ ነበር። መጠቀሚያ ያደረጋት ሁላችንን ዝም በሉ ይባባላሉ። ዝም በሉ የእሱ ፎቶ ንጥል አድርገው የእሷን ፎቶ ብቻ አድርገው ማለት ነው። ዝም በሉ ይባባላሉ። ገቡ ወዳችንን ያ ዝም በሉ ዝጉ አሉ። አንቺን ይሮኩ እንደገና ደግሞ ተመልሼ እነ ሩታ ማይላብ ጋር ገባሁኝ፣ እነ ሩታ ጋር ገባሁኝ። አብርሽ እንደወጣ እግሩን ተከትዬ ነው ደግሞ 10 ናቸው እኮ እንደዚህ አርናቆች ማሪ ሌላ ወሬ ነው ልንገራችሁ። ብስራት ማለት ነው። እኔ በያኛው አካውንቴ ዲመቶች ምን የሚሉትን እነ 4 እንዲሰራ ይታቀል ለቀቀ ግላፉ ሲለቀቅ እኔ እነዚህ ምን የሚሉትን 4 ሰዎች ግላፍ ለቀቀ። ከዚያ ደግሞ ሀሊማ ተንኮል ግላስ ማለት ነው። እሷ ደግሞ እንግዲህ ፉክክር ነው ያወረብኝ። ልጆች ግን የተመታችሁ ናቸው። ፉክክር መጀመሪያ ላይ እንትን ሰጣቸው። ሁለት ኩፍያ ከነብሯ ጋር ገጥመው አይደለም አዳምጡ እነዛ ያችኛዋ ደግሞ ምንድን ነው የእሷ ደግሞ ወደንሶች ማለት ነው። ቁሙ ቀረ ናቸው። በየጃዛ የላቸው ቆይ ልንገርህ ተካከር አብየንም እኮ ሰጥቷታል። እኔንም ሰጥቷታል። እኛ እኮ በሌላ አካውንት እያየን ነበር። አብየንም ሰጥቷታል። አብርሃም 3 ጊዜ ነው ያወረደው። እና ላይ ማሪ ክፉ ነን እኛ ክፉ ላይ እናንተ ሲጀመር ማለት ነው ታብታብ ላይ ናችሁ። እናንተ ሲጀመር ማለት ነው ልንገራችሁ፣ የሩታ ኦዲየንሶች ታብታብ ላይ ናቸው። እንዴ እነ ሸዊት እነ ሩታ ማይላግ ያወረደው ሁሉ ፈልጋችሁ እና ሙካሊጋ ይተውታል። ተገርምሽ እኔ ያየው ኮፊታና እሳቸው ተጠቅመው ሌላ አላየችሁ። እናቴ አላየሽው? ኮፊታና ተጣይቷለሁ። አረ እናቴ ሞተር ሰጥቷል እኮ ሞተሩ ለምልሽ ሞተሩ እኮ ነው ሞተራ ሰጣ። አመፀኛው ዛራ አስገቢያት። እኔ ልውጣላት። ዛራ አስገቢያት። ዛራ የኔ ግቢ ውዴ ያኔ ያትቢታው ብሎክ ያፈታኝ እዛ አውራ በስራት አስፈታች። መሽከራ እኮ የዛ ጊዜ ስናብድ እኮ ብሎክ አድርጎኝ ነበር። ደህና በስራት አስፈታች። እንዲያ ማንም ቆይ አንድ ነገር ልንገራችሁ። ማንም ተወልጅቲ ማናገር አይጠበቅም። አርጉ ብለናቸዋል አይደል? እናት ዩቲዩብ ቻናሏን ራሱ ታገኛቸዋት። አበረታቷት። ተጎኗ ሆኖ ግን ማቱ እናንተ ተጎኗ ሆኖ ለቪዲዮዋል ማንቱን አይመለከታችሁም። ቪዲያችሁ ሰብስክራይብ አድርጓችሁ አርጓት፣ አበረታቷት፣ ኮሜንት ጻፉላት። ይብልቅልቁን አውጦት እንኳን ሚዲያ ዳወራበት ጉድ ፈላ። ይችላል ታይማ ሳታውቀው ስሟ ጠፋ ማለት ነው።
ለመፈመስ ብላ የማይወጣው ጣጣ ውስጥ ገብተህ ህዝብ ሁላ ሄድ ጆሮ መግባት ከባድ ነው። በጣም የሚያስጠላው አቤኛ ልጆች ነፍሳቸው አይማርም። እንዲሁ አሁን ምንድን ነው የምትለው? አሁን ወደ ተሻማው እኮ በጣም በራሷ ነው የምትካፍረው። በሆነ ዲሜንሽን አላ ውስጥ ምን እየተካሄደ ነው? ኧረ የማይካሄድ ነገር የለም ማሬ። የውሽ የሚደጋፊ እንኳን ንፍሮ ቀቅያለሁ ፍቅሬ አሁን